ገንዘቡን ከፍያለሁ፣ ግን በጣም ረጅም ወረፋ ነበር። በቃ ሻምጣው። በጣም ለረጅም ጊዜ ሲጠብቁህ ነበር። እመቤት ይቅርታ አድርጊልኝ። ለማመልከት ምን ነገር ማድረግ ነው የሚያስፈልገኝ? እባክሽ። ቆይ ይህንን ወረቀት ልስጣችሁ። ሁሉም ነገር በዝርዝር እዚህ ላይ ተጽፎላችኋል። አመሰግናለሁ። እዚህ ማደሪያ አልፈልግም። ምን ማለት ነው የኔ ልጅ? ማደሪያ ውስጥ መቀመጥ አልችልም። ለራሴ ቤት እከራያለሁ። ምን ተነጋግረን ነበር የኔ ልጅ? አንተ ነው እኮ ያልከኝ። የኔን ሀሳብ አልጠየከኝም። ለማንኛውም ይህንን ነገር በደንብ እንድናየው መያዙ አይከፋም። ይቅርታ፣ ምዝገባው አልቋል አይደል? አዎ። ቆይ አንድ ደቂቃ። አዎ አልቋል። እናመሰግናለን። ሰላም፣ ተመልከቺ መተናል። ጭንቅላቷን ቀስ ብለሽ። ኦ የኔ ቆንጅዬ ልጅ፣ እናቷን በደንብ ነው የተቀበለቻት። ቀስ ለዚች ትንሽዬ ልጅ ስም አወጣችሁላት? ንገሩኝ። ኪራዝ። ኪራዝ በጣም እንደምትወዳት ነግረኝ ነበር። በፊት እንደዛ ትለይ ነበር። ኪራዝ በጣም ቆንጆ ስም። ኪራዝ ብዬ እየጻፍኩኝ ነው። አዎ እንደዛ ጻፊው ነርስ። ምን ነውና እንጂ አታቅፋትም እንዴ? ውድ ልጅህን እንኳን ወደዚህ ዓለም በሰላም መጣሽ አትላትም? አሁን ላይ በጣም ታስፈልጋታለህ ሶመር። አባቷ ነህ እኮ። እባክህ። ምን ማድረግ እንዳለብኝ አላውቅም። በትክክል ሊይዛት ባልችልስ? ቆይ ብጎዳትስ? አትጎዳትም። እሷን ስለ መጉዳት ተውና ለእሷ ደህንነት የሚሰማት ባንተ እቅፍ ውስጥ ስትሆን ነው። ና ጭንቅላቷን ቀስ እያልክ ኪራዝ እንኳን ደህና መጣሽ። እንኳን ደህና መጣሽ የኔ ልጅ። እሺ እሱ ድረስ ይበቃኛል። እዚህ አዲስ ነው እንደ ጀመርሽው? አዎ። ማን ነው የሚወልደው? አልነገርሽኝም እኮ። ይሄው እመቤት። እሺ አመሰግናለሁ። ሰላም በይልኝ። እሺ መልካም ቀን ይሁንልሽ። ያ እንዴት ሊሆን ይችላል አክስቴ? ቆይ ወዴት ነው ግን ሄደችው? ኦ ማሪ፣ እኔ እንጃ። እንዴት ላውቅ እችላለሁ? እዚህ አልነበርኩም። አዎ እዚህ አልነበርኩም። ዶኑሽ አብራት ነበረች። ገና መምጣቴ ነው። መሱት እኮ ነው እናት ነስሪን ጥላ ሄደች አለው። አምላኬ ፈጣሪ! ቆይ እናቴ እንዴት እንደዚህ ልታደርግ ትችላለች?
እንዴት እንደዛ ልታደርግ ትችላለች? ዶኑሽ እንደምታገኛት ተስፋ አደርጋለሁ። እኔ እንጃ የኔ ውድ፣ ለፖሊሶች ሄጄ ልንገራቸው እንዴ? እኔ ቆይ ምን ላድርግ? እሺ ምን ይሻለኛል? ቆይ አክስቴ፣ ፖሊስ ጋር ከመሄድሽ በፊት ጎረቤቶቹን ልጠይቂያቸው ትቻለሽ። ምናልባት ከቤት ስትወጣ የሆነ ሰው አይቷት ሊሆን ይችላል። ቆይ አንዴ፣ ቆይ በር ላይ የሆነ ሰው አለ። ቆይ ወይ አምላኬ፣ ወይ እባክህን አንተ እርዳት። ወይ ልጄ የት ነበራችሁ? በአንቺ ምክንያት እኮ ፖሊስ ጣቢያ ልሄድ ነበር። ደንግጬ ነበር፣ ግን ደህና ናት? ከምታስቢው በላይ ብሶባታል። ቆይ ግን የት ነበረች? አትጠይቂኝ፣ በኋላ እነግርሻለሁ አክስቴ። ወይ አምላኬ፣ ስልኩን ሳልዘጋው ተጨነቀች ልጅቷ። የኔ ውድ፣ ቆይ ላናግራት። ሄሎ እህቴ፣ ይዣት ተመልሻለሁ። አሁን ቤት ነው ያለነው። ምንም ችግር የለም። እሺ ፈጣሪ የተመሰገነ ይሁን። ይሄ እንዴት ሊፈጠር ቻለ? እናቴ ምን አደረገች? ወዴት ነው ሄደችው? ዶኑሽ፣ እናቴን እንዴት ብቻዋን ትተያታለሽ? እኔ ለመሱት ምግብ ለመስጠት ወጥቼ ነበር እህቴ። በዛ ቅጽበት ነው ጥላ የጠፋችሁ። ፈጣሪ ይመስገን አገኘኋት። እሺ ግን ወዴት ነበር ሄደችው? ጨርቅ ለመግዛት። ልጅ ሊወለድ ነው፣ ስለዚህ እሱ ማዘጋጀት አለብኝ ያለችው። የምን ልጅ ነው? የማን ልጅ ነው? አላውቅም እህቴ። ብዙ ጊዜ ደጋግሜ ጠይቄያታለሁ፣ ግን ምንም የነገረችኝ ነገር የለም። አምላኬ፣ ስለዚህ ማሰብ አለብን ማለት ነው እህቴ። አሁን ሙሉ በሙሉ ግራ ተጋብቻለሁ። እና እሺ አንቺ ደህና ነሽ? ደህና ነኝ፣ እኔ ደህና ነኝ፣ አታስቢ። ይኸውልሽ የሆነ ነገር ከተፈጠረ ወዲያውኑ ደውይልኝ። እሺ የኔ ውድ እህት፣ በቃ እንገናኛለን። እና ቆይ ምንድነው የተፈጠረው? ለሳምንታት ከቤቷ ያልወጣችዋ ሴት ዛሬ ግን ወጣች። ውይ ብቻዋን? ፈጣሪ ይሁናት። እንኳንም ዶኑሽ አገኘቻት። መልካም ተመስገን ነው። ወይዘሮ ቱርካን፣ ይሄን የምጠይቅሽ ላናድሽ ፈልጌ አይደለም፣ ግን ለመጨረሻ ጊዜ ሄዳችሁ በዶክተር ምን አለ? ዶክተሩ ከደም መርጋት በኋላ ብዙ አይነት ጭንቀት ውስጥ ትገባለች ነው ያለው። የሰው ልጅ ዝም ሊል ይችላል፣ ትውስታዎቿም ተደበላልቀዋል። እናቴ አንዳንዴ የሆነ ነገር ታስታውሳለች እና በአሁን ሰዓት እነዛ ትውስታዎቿ ጋር እየኖረች ነው። ግን ከቅርብ ትውስታዎቿ መሃል ምንም ነገር የለም፣ ሁሉም ጠፍተውባታል። ደስተኛ የሆነችባቸውን ቅጽበቶች መልሰን ልናስታውሳት እየሞከርን ነው። መድኃኒቷንም እየተከታተልን እንሰጣታለን። በጊዜ ሂደት እንደምትድን ተስፋ አድርጋለሁ። ዶክተሩ በድንገት የሚመጣ ድንጋጤ እንደዛ ሊፈጠር ይችላል ብሏል። ቆይ የሆነ ያየችው ወይም የሰማችሁ ነገር አለ? በጣም ብዙ ለማወቅ ጥረት አድርጌያለሁ፣ ግን ጉዳዩን ምንም መረዳት አልቻልኩም። እንግዲህ ይህን ሁሉ ነገር ስትድን የምንረዳው ይሆናል። በሚገባ። ነስሪ፣ ቆይ ለማን ልጅ ነው እነዚህን የምትሰፊያቸው? ጉዴ ልትነግሪኝ ትችያለሽ? ያደረግሽው ልንገርሽ። ይኸውልሽ ካልጋ ተነሳሽ፣ ከዛ በኋላ ወደ ራስሽ ተመለሽ። ያ ማለት ይሁን የምታስታውሹ ነገር አለ ማለት ነው። በረሽ ወጣሽ። ነስሪን ንገሪኝ ባክሽን፣ የኔ ቆንጆ ጓደኛ፣ ምንድነው እንደዚህ በድንገት ከነበርሽበት ድንገት እንደዚህ እንድትቀየር ያደረገሽ? አሁኑኑ ሄጄ አመጣልሻለሁ፣ አንቺ እስከተሻለሽ ድረስ ነስሪን። ሁሌም ቢሆን በመጥፎ አይነ ነው የምታይኝ። ወይኔ አምላኬ። ሰላም፣ እንዴት ነህ? ሰላም። አዲስ ለተወለደችው ልጅ የመታወቂያ ላውጣላት ነበር። እሺ። የልደት የምስክር ወረቀቷ ይኸውልህ። ብዙ ይቆያል እንዴ? አሁን አስተካክለዋለሁ። እሺ። ግን እቺ ልጅ በአንተ መታወቂያ ስር መግባት አትችልም። አትችልም ማለት ምን ማለት ነው? ልጅቷ እኮ የኔ ልጅ ናት። ልጅቷ የአንተ ልትሆን ትችላለች፣ ግን እናቷ እዚህ ጋር እንደሚያሳየው ከሆነ ሌላ ሰው አግብታለች።
መልካም ቀን የኔ እመቤት። እኔ ኦዛን ኮርማንን ማግኘት ፈልጌ ነበር። ይቅርታ፣ ቀጠሮ አስይዛል? ሰርፕራይዝ። ይቅርታ አድርግልኝ አቶ ኦዛር፣ ድንገት ነው የገባው። ቆይ ጎረምሳው ምን ፈልገን? ደስ ሲል አታስታውሰኝም አይደል? ትክክል ነህ። እስኪ በደንብ አድርገኸኝ አቶ ኦዛር፣ ምናልባትም ልታስታውሰኝ ትችላለህ። ምን ያህል ጊዜ ሆነው? ስንት ዓመት? 20 22? አንዴ ብቻችንን ልትተወን ትችላለህ? እንደማስታውሰው ለመጨረሻ ጊዜ ሳይ በጣም ትንሽ ልጅ ነበርኩ። ሄይ ሄይ፣ እንዴት ነበር? መቼም ያጓጓል አይደል? ቀጣዩን የወፍ ጎጆ ክፍል ደግሞ ቃና ዩቱብ የሚል የቴሌግራም ቻነል ላይ ያገኙታል። እንዴት ነው የማገኘው ካሉ ደግሞ በመጀመሪያ ቴሌግራም ላይ የሰርች ምልክቱን በመንካት ቃና ዩቲዩብ ብለው ይጻፉ። ምን አልኩኝ? ቃና ዩቲዩብ። አዎ። ከዚያም ከተዘረዘሩት ውስጥ ከ23,000 በላይ ሰብስክራይበር ያለውን መርጠው ጆይን ያድርጉ። በቃ ከዚያ በኋላ በየቀኑ ሁሉንም ድራማዎች በፍጥነትና በቀላሉ ያገኛሉ። መልካም ቀን። አስታውሳለሁ፣ እኔ ሞዴል ነበር የማይ። መቼም የማይወድቅ አይነት ሐውልት ሆነ ነበር የምትታየው። ከመሄድ በፊት ቃል ገብተህልኝ ነበር። ሳይክል ልትገዛልኝ ነበር። ይኸውልህ የጊዜውን ርዝመት አስብ። ቆይ አሁን ሳይክል የት ነው ያለው? ሙስጠፋ ጎበዝ። ይገርማል። አስታውስከኝ አይደል? እኔ ከአቶ ኦዛር ኮርማንና ከዚህ ላይ ያልችን የተወለድኩት ሙስጠፋ ነው። በጣም ትመስለዋለህ። እናቴን ነው? ወንድምህን በጣም ትመስላለህ። ቆይ ግን ልጄ፣ አሁን ላይ እናትህ እንዴት ነች? እሷ ወደዚያ ያላከችኝም። እኔ እኮ ልካለች ብዬ አላልኩህም። እንዴት እንደሆነች እየጠየቅኩ ነው። ይሄ ለውዝ ነው? ሙስጠፋ፣ እናትህ ደህና ናት? እሱ አይመለከትህም። አያገባህም። ቆይ እሱን ለማወቅ ለምን ፈለግ? ይኸውልህ እስኪ አጀማመራችን በጣም የተጋጋለ ስለሆነ እና አሁን ከፈለግ ወደ ዋናው ጉዳይ እንግባ። የእውነት ጉዳዩ ምንድን ነው? እውነተኛው ጉዳይ ምን መሰለህ? አንተ እስከ ዛሬዋ ቀን ያልሰጠኸኝን ሁሉንም ነገሮች እንድትሰጠኝ እፈልጋለሁ። ጉዳዩ እሱ ነው።
ማለቴ አንተ እስከ ዛሬ በጣም አድርገህ ለምትወደው ወንድሜ ስትሰጠው የነበረውን ሕይወት ትሰጠኛለህ ማለት ነው። ይቻላል። እሺ ይቻላል። ማለት የተቻለኝን ሁሉ ነገር አድርጋለሁ። ለምን ግን አትቀመጥም? ይሄ ቦታ በጣም ነው የሚመቸው እባክህ። እና ይኸውልህ ይህንን ነገር እቀበለዋለሁ። በጣም ረጅም ጊዜ ሆኖታል። እሺ ለማንኛውም እነዚህን እንተዋቸው። ይኸውልህ አሁን ላይ ከዓመታት በኋላ በድጋሚ ለተገናኙ የልጅና አባት ታሪክ ለእኔ ምንም ትርጉም አይሰጠኝም። እሺ እነሱ እንለፋቸው። አሁን በግልጽነት ነው ያወራነው እና በዚህ ግልጽነት የምንቀጥል ከሆነ ነው የምንስማማው። እሺ ለአንተ እኮ የተቻለኝን ሁሉ ነገር አድርጋለሁ ብያለሁ። እንደዚህ ነው። ከፈለክ እንደዚህ ብለን ማጠቃለል እንችላለን። አንተ የምትችለውን ነገር በሙሉ አታደርግልኝም። አንተ ለእኔ መብቴን ትሰጠኛለህ፣ ምንም ሳታንገራግር። መጀመሪያ ስሜን ያወጣኸው አንተ አይደለህ ሙስጠፋ ብለህ? አሁን ደግሞ ሙሉ ስሜን ትሰጠኛለህ። እንደዛ በፍጹም ሊሆን አይችልም። ለምን? ሙስጠፋ እኔ እኮ አግብቻለሁ። የሕይወትም መመሪያ አለኝ። ሁሉም ነገር ይበላሽብኛል ልጄ። እንደዛ ነው? ታውቃለህ፣ የኔ ሕይወትም እኮ ከተበላሸ ቆይቷል። ለእኔ ከዚህ በኋላ ምንም ነገር አይቀየርም። ያንተም እንደዛው። እሺ ቤት፣ አዎ አንተ የፈለግከውን ያህል ብዙ ገንዘብም የፈለግከውን ሁሉ እንድሰጥ ከፈለግክ እሰጥሃለሁ። ውጭ አገርም ልልክህ እችላለሁ። አይ ቫሊክ ውስጥ ቆያለሁ። አይሆንም። አይ ሊሆን አይችልም። እዚህ መቆየት አትችልም። የምቆይበትን ቦታ እንድትነግረኝ አልጠየቅኩም። እኔ ከአንተ ሙሉ ስሜን እንድትሰጠኝ እፈልጋለሁ። ይኸውልህ አስተውለህ ከሆነ የአባትነት ፍቅር፣ እንክብካቤ ያስፈልገኛል። እኔ ግን እንደዚህ አይነት ሁኔታ ውስጥ ገብቼ አላውቅም። እነሱ የሚያስፈልጉኝ ያኔ ነበር። ምግብ ቢሆን ኖሮ ምናልባት የልብ መድኃኒት ይሆን ነበር። ግን የእኔ ሰውነት አሁን ላይ እነሱን መልመድ አይችልም። ልጅ በነበርኩኝ ጊዜ የሚያስፈልጉኝ ነገሮች ነበሩ። ይኸውልህ አሁን ላይ ለምን ነው አባቴ ልትሆነኝ አልቻልከው? ለምንድን ነው ያስወጣኸኝ ብዬ አልጠይቅህም። ሙስጠፋ እኔ አላስወጣህም። ሰማኛለህ? እየጠየቅኩ አይደለም ብዬ ነግሬሃለሁ። አብቅቷል። ይሄ ጉዳይ አብቅቷል። ለብዙ ነገር ጊዜው አልፏል። አምልጦኛል። ደግሞ አንተን ወደፊት ምን ላደርግህ እንደምችል አላውቅም። አንድ ወጣት ልጅ ድንገት ካገኘው አባቱ ጋር ምን እንደሚያደርግ ምንም አላውቅም። አባትና ልጅ እንዴት ነው ጊዜ የሚያሳልፉት? እንዴት ነው የሚያወሩት? እርስ በርስ እንዴት እንደሚሆኑ አላውቅም። የስፖርት መስሪያ ማዕከል ውስጥ አብረው ገብተው ምን እንደሚያደርጉ ሁሉ አላውቅም። አባቶች ምንድን ነው የሚያደርጉት? ከልጃቸው ጋር ምንድን ነው የሚያደርጉት? ምንም ፍንጭ የለኝም። በጭራሽ አልቀናባቸውም።